የአርቲስት ጽጌ ገብረ ኪዳን አስገራሚ የህይወት ታሪክ። ለመኖር ብዬ በገላይ ላይ ያሳለፍኩት ኃጢአት ራሴን ይቅርታ ጠይቃለሁ። ከ13 በላይ የሆኑ ፊልሞች ላይ የተለያዩ ገጸ ባህሪያትን ወክላ ብትጫወትም የህይወት ውጣ ውረዷ ፊልም በላይ ነው። በትቤ 8 ዓመት ይሁን የሞተው ከ10 ዓመት እስከ 14 ያለችው ሴት ልጅ የማታገኘው በቃ እኔም ቤቴን በጣም የማሳዝን ልጅ። እጅግ ውስብስብ የሆኑ የህይወት ውጣ ውረዶችን አሳልፋለች። ማስሬ ማለት 17ኛ ክፍለ ጦር ኦራል ሹፌር ነው። ፍቅርን ማቀው መጀመሪያ ማለት ነው። በቃ ቡዳ ያዘኝ ብዬ መጫዋል እሱ ወደ ካምፕ እንዳይመለስ እንዳይሄድና እዛና መስሽ ምንድነው ሰቄት አስራት ተናገር ያለች የዶሮ ኩስ አልኳት። መስኬት እንዳመጣችሁ ትኩስ በቃ በጣም ተዋደድንና ማን ደፍሮ ይጠይቀን። የልጅነት ፍቅሯን በ14 ዓመቷ ሀገር ለሀገር በረሃ ለበረሃ ተንከራታ ፈልገዋለች። ለወርስነር ጦርነት ሬሳ 95 ኪሎ ሜትር ሬሳ እያገላመጥኩ አላውቅም። የመጀመሪያዬም ነው። በጣም ነው የምወደው።